ሰላም እና ጤና ለሁላችሁም። ዶክተር ደምሴ ታደሰ ነኝ። እንደምን ከረማችሁ? ይህ ከዊዝደም ሚዲያ የሚቀርብላችሁ ዊዝደም ሄልዝ ኬር ነው። ዛሬ ስለምን የምንነጋገረው ዛሬ የማቀርብላችሁ ቪዲዮ ስለ የሆድ ድርቀት እና ኪንታሮት እና የሆድ ድርቀት እንዴት ይከሰታል፣ ኪንታሮት ምንድነው፣ ስለዚህ ኪንታሮትን እንዴት ነው ማከም የሚቻለው፣ እንዴት መከላከል ይቻላል፣ እንዴት ማከም ይቻላል፣ ምን አይነት ምግቦች ናቸው ለኪንታሮትን የሚከላከሉ፣ የሚያድኑ፣ የሚያሻሽሉ የሚሉትን ነገሮች በዝርዝር እናያለን። እስከ መጨረሻው ተከታተሉ። ይሄንን ቪዲዮ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ ለቻናሉን እና ጆይን የሚለውን በመጫን ሜምበር ይሁኑና ቻናሉን ይደግፉ። ስለዚህ እስከ መጨረሻው እንድትከታተሉ በትህትና እጠይቃለሁ። ወደ ጉዳዩ እንሄዳለን። እንግዲህ የሆድ ድርቀት እና ኪንታሮት ከሚያመጡ ነገሮች ውስጥ አንዱ ውዝፍነት ነው። አለመንቀሳቀስ፣ ሴደንተሪ ላይፍ፣ እንቅስቃሴ የሌለው ኑሮ፣ ተቀምጠን ተኝተን ረጅም ጊዜ በምናሳልፍበት ወቅት ከልባችን፣ ከሳምባችን፣ ከአንጎላችን በስተቀር የሁሉም አካላታችን ስራ ይቆማል። አንጀታችንም አይንቀሳቀስም። ስለዚህ የሰገራ ድርቀት የግድ ይሆናል። በውዝፍነት ወይም ሴደንተሪ ላይፍ በሆድ ድርቀትና በኪንታሮት መካከል ያለው የፊዚዮሎጂ ትስስር ምንድን ነው? በዘመናዊ ዓለም አብዛኛው የዕለት ተዕለት ስራችን ከተቀማጭነት ጋር የተያያዘ ነው። አብዛኛውን ጊዜ ቤት ውስጥ የምንሰራ ከሆነ ኮምፒውተር ላይ፣ ቢሮ የምንሰራ ከሆነ ተቀምጠን ነው፣ ስንንቀሳቀስም በመኪና ነው እና አብዛኛው ስራችን ከተቀማጭነት ጋር ከውዝፍነት ጋር የተያያዘ ነው። እንቅስቃሴ የጎደለው ነው ኑሯችን አንዱ። ይህ ለረጅም ሰዓታት ተቀምጦ ወይም ተኝቶ የማሳለፍ ልማድ ውዝፍነት ወይም ሴደንተሪ ላይፍ ስታይል ለተለያዩ የጤና እክሎች በር ከፋች ሲሆን በተለይም ከምግብ መፈጨት ስርዓትና ጋር በተያያዘ ለሆድ ድርቀትና ለኪንታሮት ዋነኛ መንስኤ ነው። እንዴት? ለምንድን ነው ይሄ የሚሆነው? እንቅስቃሴ ስናቆም በሰውነታችን ውስጥ ምን ይከሰታል? ረጅም ሰዓት ስንቀመጥ ወይም ስንተኛ ልባችን፣ ሳምባችንና አንጎላችን በህይወት እንድንቆይ የሚያስፈልጉትን መሰረታዊ ተግባራት ማከናወናቸውን ይቀጥላሉ። ስራ የማያቆሙ በሰውነታችን ውስጥ ስራ የማያቆሙ አካላታችን ቢኖሩ ልባችን፣ ሳምባችን፣ አንጎላችን ናቸው። ስራ የማያቆሙ መቼም ተኛንም አልተኛንም ተንቀሳቀስንም ምንም ብናደርግ ስራ የማያቆሙ እነኚህ ሶስቱ ናቸው። ሳምባችን፣ ልባችን፣ አንጎላችን። ልባችን ካቆመች ሞትን፣ ሳምባችን ስራውን ካቆመ መተንፈስ ካቃተን ሞትን፣ አንጎላችን መስራት ካልቻለ የሁሉም ቢሮ ኃላፊ ሄድኳርተር ስለሆነ አንጎላችን ስራ ካቆመ ሞትን። እነኚህ ሶስቱ ስራቸውን ሲያቆሙ እኛም መኖር እናቆማለን። ስለዚህ እነኚህ ስራቸውን አያቆሙ። በተረፈ ግን ሌሎቹ አካላት በማንንቀሳቀስበት ጊዜ፣ በምንተኛበት ጊዜ ስራ ያቆማሉ። ምክንያቱም አስፈላጊ አይደሉም፣ ስራቸው አስፈላጊ አይደለም። ይሁን እንጂ ከነዚህ ወሳኝ አካላት ውጭ ያሉ የሰውነት ክፍሎቻችን በተለይም ጡንቻዎችና የምግብ መፍጨት ስርዓታችን ጡንቻዎቻችንና የምግብ መፍጨት ስርዓታችን ስራቸው በከፍተኛ ሁኔታ ይገታል ወይም ይቆማል ማለት ይቻላል። የጡንቻዎች መዛል ይፈጠራል። በምንቀመጥበት ጊዜ በትልልቅ የሰውነት ጡንቻዎቻችን ለምሳሌ በጭናችንና መቀመጫችን አካባቢ ያሉ ጡንቻዎች ውስጥ የሚካሄደው የኤሌክትሪክ እንቅስቃሴ ይቆማል። የደም ዝውውር መዳከም ይፈጠራል። ጡንቻዎቻችን ሳይንቀሳቀሱ ሲቀሩ ደም ወደ ልብ የመመለስ ፍጥነቱ ይቀንሳል። ደማችን እንግዲህ ከልባችን ወደ ሰውነታችን ይሰራጫል። ያ ደም እንዳለ ደግሞ ተመልሶ መጥቶ ወደ ሳምባ ገብቶ ታድሶ እንደገና ወደ ልብ ይገባል። ከዛ ወደ ልብ ደግሞ እንደገና ትረጨዋለች። እንደዚህ ነው ሰርኩሌሽኑ፣ ቀጣይ ሂደት ነው። ስለዚህ ጡንቻዎቻችን ሳይንቀሳቀሱ ሲቀሩ ተቀምጠን በውዝፍነት ጊዜያችንን በምናጠፋበት ጊዜ ወደ ሳምባ ተመልሶ ተጣርቶ ወደ ልብ የሚገባው የደም መጠን ይቀንሳል። ምን ማለት ነው? ስታግኔሽን ይፈጠራል።
ደም በያለበት ይቆያል፣ ይዘገያል። ቶሎ በፍጥነት መመለስ ባለበት ፍጥነት አይመለስም፣ ይዘገያል። ይህ በታችኛው የሰውነት ክፍል በተለይም በሆድ ዕቃና በዳሌ አካባቢ የደም መከማቸት ኮንጀስሽን እንዲፈጠር ያደርጋል። ሰውነታችን በታችኛው አካላችን ላይ የደም መከማቸት ወይም ኮንጀስሽን እንዲፈጠር ያደርጋል። ሌላው የሜታቦሊዝም መቀዛቀዝ ነው። ሰውነታችን ምግብን ወደ ኃይል የመቀየር ፍጥነቱ በከፍተኛ ሁኔታ ይወርዳል፣ ይቀንሳል። እንቅስቃሴ ስናቆም ወይም በምንተኛበት ጊዜ እንግዲህ መኪና ነዳጅ የምትጠቀመው ስትንቀሳቀስ ብቻ ነው አይደለም? ስለዚህ መኪና መንቀሳቀስ ካቆመች ሞተሩም አይሰራም። ልክ እንደዛው ነው። እኛም እንቅስቃሴ ስናቆም ሞተራችንም ስራውን ይቀንሳል፣ ምክንያቱም አስፈላጊ አይደለም። ሁለተኛው ሌላው የአንጀት እንቅስቃሴ ማቆም የፐሪስታልሲስ መዳከም። የአንጀት እንቅስቃሴ ፐሪስታልሲስ ነው የሚባለው። አንጀታችን እንዲህ እየጨመቀ እየተለጠጠ እየጠበበ እየተለጠጠ እንደዚህ ነው ምግብን በአንጀታችን ውስጥ የሚያዘዋውረውና ይሄ ፐሪስታልሲስ ነው የሚባለው። ስለዚህ እንቅስቃሴ ስናቆም የአንጀት እንቅስቃሴ ይቆማል። የአንጀት እንቅስቃሴ ደግሞ ሲቆም ይሄ የፐሪስታልሲስ የሚባለው የአንጀት ሙቭመንት ይዳከማል። የምግብ መፈጨት ስርዓታችን ምግብና ተረፈ ምግብን ሰገራን በአንጀት ውስጥ ለማንቀሳቀስ ፐሪስታልሲስ የተባለ ሞገድ መሰል የጡንቻዎች መኮማተርና መላላት እንቅስቃሴን ይጠቅማል በአንጀት ውስጥ ለማንቀሳቀስ። የፐሪስታልሲስ የተባለ ሞገድ መሰል የጡንቻዎች መኮማተርና መላላት እንቅስቃሴ ይጠቀማል። ምግብ ከስንበላ አፋችን ገብቶ ጨጓራችን ገብቶ ትንሹ አንጀታችን ትልቁ አንጀታችን ከዛ ሰገራ የሚወጣው በዚህ ፐሪስታልሲስ በሚባል ሙቭመንት እንቅስቃሴ ነው። ይሄን እንቅስቃሴ የሚጠቀመው እኛ በአካል ስንንቀሳቀስ፣ ስንራመድ፣ ስንሮጥ ወይም የዕለት ተዕለት ስራዎችን ስንሰራ የሆድ ዕቃ ጡንቻዎቻችን አብረው ይነቃቃሉ፣ አብረው ይንቀሳቀሳሉ። ይህ ውጫዊ እንቅስቃሴ የአንጀታችንን የውስጥ ጡንቻዎች እንዲኮማተሩና ሰገራን ወደ ውጭ እንዲገፉ ያነቃቃቸዋል። አካላዊ እንቅስቃሴ በምናደርግበት ጊዜ አንጀታችንም እንቅስቃሴውን ይጨምራል። ይህ ማለት የተመገብነው ምግብ ከጨጓራ ጀምሮ ከአፋችን ከጨጓራ ጀምሮ ትንሹ አንጀት ትልቁ አንጀት እያለ እዳሪ ሆኖ እስከሚወጣ ድረስ እንቅስቃሴውን ሳያቋርጥ ይቀጥላል፣ ያስወግደዋል ማለት ነው። በአንጻሩ ለረጅም ጊዜ ስንቀመጥ ወይም ስንተኛ የአንጀት ግፊቱ ይዳከማል። ይሄ ፐሪስታልሲስ ሙቭመንቱ ይዳከማል። የአንጀት ግድግዳዎች ሰገራን ወደታች የመክፋት አቅማቸው ይወርዳል። ሰገራ በአንጀት ውስጥ ይቆያል። ሰገራ በትልቁ አንጀት ኮለን ውስጥ ረጅም ሰዓት ይዘገያል። ኮለን የሚባለው ወይም ትልቁ አንጀት የመጨረሻው ነው። ከዛ በኋላ ሴከም የሚባል ነው ያለው፣ አጭር ነው። ግን ትልቁ ረጅሞቹ የአንጀታችን አካሎች ስሞል ኢንተስታይን የሚባሉትና ላርጅ ኢንተስታይን የሚባሉት ናቸው። እና ይሄ ሰገራ በተለይ ኮለን ውስጥ ትልቁ አንጀታችን ውስጥ እንዲቆይ ይሆናል እንቅስቃሴ ሲጠፋ። ይሄ በሚሆንበት ጊዜ ኮለን ውስጥ ወይም ትልቁ አንጀታችን ውስጥ ሰገራ ሲቆይ በነገራችን ላይ ውሃ በስሞል ኢንተስታይን ውስጥ በትንሹ አንጀታችን ውስጥ የሚመጠጠው ሰውነታችን የሚወስደው ጠቃሚ ነገሮችን ብቻ ነው። ማለት ንጥረ ነገሮችን ካርቦሃይድሬት ወይም ግሉኮስ ይሁን ፋት ይሁን ጠቃሚ ምግብ የሆኑ ነገሮችን ነው የሚወስደው። የኮለን ትልቁ አንጀታችን ዋና ስራው ውሃን መጥቶ መውሰድ ነው። ስለዚህ ሰገራ ዳሪ ትልቁ አንጀታችን ሲቆይ ይሄ ኮለን ደግሞ ስራው ውሃ መምጠጥ ስለሆነ ብዙ ውሃ ይመጣል። ስለዚህ ይሄ እዛ ውስጥ የቆየው ሰገራ ውሃ አልባ ይሆናል፣ ደረቅ ይሆናል ማለት ነው። ታሪኩ ይኸው። ሌላው ስለዚህ የሆድ ድርቀት በዚህ የተነሳ የሆድ ድርቀት ተፈጠረ እንላለን። ድርቀት ተፈጠረ።
ድርቀት ማለት በቃ ሰገራ ይቆይብናል። አንድ ቀን 2 ቀን አንዳንድ ሰው 3 ቀን ሁሉ ሳይወጡ ይቆያሉ። ይሄ ማለት የሆድ ድርቀት ሲኖር ነው። ሰገራው አይንቀሳቀስም፣ ይቆማል። ውሃ የለውም፣ ደረቅ ነው፣ አይንቀሳቀስም፣ እነዛው ይቆያል። የሆድ ድርቀት ይፈጠራል። በዚህ ምክንያት ሰገራው ይደርቃል፣ ይጠነክራል፣ መጠኑም ያንሳል። ይህ ሂደት የሆድ ድርቀት ወይም ኮንስቲፔሽን ይባላል። ከሆድ ድርቀት እስከ ኪንታሮት ሄሞሮይድስ፣ ኪንታሮት ወይም ሄሞሮይድ በተለምዶ ሄሞሮይድስ በኢትዮጵያ ኪንታሮት ተብሎ የሚጠቀሰው ይሄ ከሆድ ድርቀት እስከ ኪንታሮት ያለው መንገድ ምን ይመስላል? ምን ይመስላል? እስቲ እንየው ሂደቱን። የሆድ ድርቀት በቀጥታ ለኪንታሮት መፈጠር ዋነኛ መንገድ ነው። የሆድ ድርቀት ለኪንታሮት ወይም ለሄሞሮይድ መፈጠር ዋነኛ መንገድ ነው። ሂደቱ የሚከተለው ይመስላል። ከፍተኛ ማመጥ፣ ለምሳሌ ደረቅ ሰገራ ሲኖረን ያንን ሰገራ ለማስወገድ በጣም ማማጥ አለብን። ስለዚህ ከፍተኛ ማማጥ ይፈጠራል። ስትሬኒንግ፣ የደረቀውን የጠነከረውን ሰገራ ለማስወገድ በምንሞክርበት ወቅት ከፍተኛ ኃይል ተጠቅመን ለማማጥ እንገደዳለን ብለን በጣም በጣም አስቸጋሪ ነው። ያው ብዙዎቻችሁ አጋጥሟችሁ ያውቃል ብዬ አስባለሁ። አብዛኛው ሰው ያጋጥመናል እና ያ ማማጥ አንዱ ለሄሞሮይድ ወይም ለኪንታሮት መፈጠር ምክንያት እሱ ነው። የደም ስሮች መወጠር በምናመጥበት ጊዜ በፊንጢጣና በታችኛው አንጀት አካባቢ ባሉ የደም ስሮች ቬንስ ላይ ከፍተኛ ጫና ይፈጠራል። በጣም በምናጥብት ያንን ደረቅ ሰገራ ለማስወጣት ስንታገል ስናምጥ በዛ አካባቢ ያሉ የደም ስሮች ጫና ይፈጠራል። እዛ ላይ እነዛ ቬንስ ወይም እነዛ አካባቢ ያሉ የደም ስሮች ደም መላሽ ስሮች ላይ ከባድ ጫና ይፈጠራል እና የደም ስሮቹ መገተርና ማበጥ ይፈጠራል። ይህ ከፍተኛ ጫና ደም በፊንጢጣ አካባቢ ባሉ የደም ስሮች ውስጥ እንዲከማችና ስሮቹ እንዲለጠጡ፣ እንዲያብጡና እንዲቆጡ ያደርጋቸዋል። ይህ ያበጠ የደም ስር ኪንታሮት ወይም ሄሞሮይድስ ይባላል። ሄሞሮይድስ ወይም ኪንታሮት ማለት ያበጡ፣ የተለጠጡ፣ በደም የተሞሉ የደም ስሮች ማለት ነው። እንዴት ነው የተፈጠረው? አንደኛ ደረቅ ሰገራ ኖሮን ስናመጥ። ግን ይሄ ብቻ አይደለም ይሄንን ችግር የሚፈጥረው። ለምሳሌ ለረጅም ጊዜ ከፍተኛ ክብደት ያለው ነገር ማንሳት ራሱ ማማጥን ያስከትላል። ያም ሄቪ ዌይት ሊፍት ስናደርግ ማማጥ ስለሚያስከትል እሱም ለሄሞሮይድ ወይም ለኪንታሮት ሊያጋልጥ ይችላል። ለምሳሌ ክብደት የሚሸከሙ ሰዎች ስራቸው ክብደት መሸከም የሚሆኑ ሰዎች ይሄ ኪንታሮት ችግር ያጋጥማቸዋል። ምክንያቱም ከባድ ነገር አንስተው ተሸክመው ሲሄዱ ማማጥ የግድ ነው ብለው ሲያመጡ በደምስ ታችኛው የደም ስሮቻቸው ላይ በፊንጢጣ አካባቢ ያሉ በደም ስሮች ላይ ጫና ስለሚፈጠር እንዲለጠጡ እዛ አካባቢ ያለው ደም እንዲከማች በመመለስ ፋንታ እዛው እንዲከማች ያደርጋል። ስለዚህ ይሄ ከፍተኛ ጫና ደም በፊንጢጣ አካባቢ ባሉ የደም ስሮች ውስጥ እንዲከማችና ስሮቹ እንዲለጠጡ፣ እንዲያብጡና እንዲቆጡ ያደርጋቸዋል። ይህ ያበጠ ደም ወይም ያበጠ የደም ስር ኪንታሮት ወይም ሄሞሮይድስ ይባላል። ደምና ህመም ምን ነው የሚፈጠረው? ደምና ህመም ያበጡት የደም ስሮች በደረቀው ሰገራ አማካኝነት ሲቧጨሩ ሲጫሩ የደም መፍሰስና ከፍተኛ ህመም ያስከትላል። ለምሳሌ ያን የደረቀ ሰገራ ለማውጣት ተጭነን ታግለን ሲወጣ እንዲሁ በሰላም አይወጣም። የደረቀ ነገር ነው። የደም ስሮቻችን ደግሞ እዛ የሰገራው አካባቢ ያሉ ማለት የታችኛው ፊንጢጣችን አካባቢ ያለው ለስላሳ ስለሆነ ያን ለስላሳ አካል ይጭረዋል፣ ያደማዋል። ስለዚህ ይሄ ሲሆን የደም ስሮች ሲቧጨሩ የደም መፍሰስና ከፍተኛ ህመም ያስከትላል ማለት ነው። በተጨማሪም ረጅም ሰዓት ወንበር ላይ ተቀምጦ መዋል በራሱ በፊንጢጣ አካባቢ ባሉ የደም ስሮች ላይ ተጨማሪ የስበት ኃይል ጫና ግራቪቲ ፕሬሸር ስለሚፈጥር ያለ ሆድ ድርቀትም ቢሆን
ለኪንታሮት መከሰት አመቺ ሁኔታን ይፈጥራል። ቅድም እንዳልኩት የኪንታሮት በሽታን የሚያመጣ ሄሞሮይድስን የሚያመጣ የግድ ድርቀት ብቻ አይደለም። ከፍተኛ ክብደት የሚያነሱ ሰዎች ስራቸው ከባድ ሸክም መሸከም የሆኑ ሰዎች ለረጅም ጊዜ ሳል ራሱ ለረጅም ጊዜ የተራዘመ ሳል የሚያስል ሰው ራሱ ሊያጋጥመው ይችላል። ምክንያቱም ጫና ይፈጥራል፣ ፕሬሸር እዛ አካባቢ ፕሬሸር ስለሚፈጥር። ስለዚህ የሄሞሮይድ ምክንያት የሆድ ድርቀት ብቻ ላይሆን ይችላል ማለት ነው። ዋናው ግን የሆድ ድርቀት ነው። ኮመን የሆነው የሆድ ድርቀት ነው። በማጠቃለያ መፍትሄዎቹ ይህን አስከፊ ዑደት ለመስበር የሚከተሉትን ቀላልና ወሳኝ እርምጃዎች መውሰድ ያስፈልጋል። አንደኛ፣ የመቀመጫ ሰዓትን ማቋረጥ ማለት የምንቀመጥበትን ሰዓት መወሰን፣ የሆነ ደቂቃ ወይም በሰዓት ወይም በደቂቃ መወሰን። አክቲቭ ብሬክስ ኮንሽስሊ አውቀን የምናደርጋቸው ብሬክ። አሁን ለምሳሌ እኔ ተቀምጫለሁ እዚህ እና ለረጅም ጊዜ መቀመጤ አደጋ አለው። በየ30 ወይም 45 ደቂቃው ከተቀመጥንበት በመነሳት ለ2 እስከ 5 ደቂቃ ስትሬች ማድረግ፣ መዘረጋጋት ወይም መራመድ አስፈላጊ ነገር ነው። ይህም የአንጀትን እንቅስቃሴ ወዲያውኑ ያነቃቃል። ቀላል ነገር ነው የሚመስለው፣ ነገር ግን በጣም ጠቃሚ ነገር ነው። ለረጅም ሰዓት መቀመጥ ለሄሞሮይድ ብቻ አይደለም፣ ለብዙ በሽታዎች የሚያጋልጥ ችግር ነው። ሁለተኛ፣ መደበኛ የአካል ብቃት አካላዊ እንቅስቃሴ ማድረግ። በቀን ቢያንስ ለ30 ደቂቃ ፈጣን እርምጃ መራመድ፣ መሮጥ ወይም ሌሎች እንቅስቃሴዎችን ማድረግ የምግብ መፈጨት ፍጥነትን ይጨምራል። የምግብ መፈጨት ፍጥነት ከጨመረ ሰገራው እንዳይቆይ ሳይደርቅ እንዲወጣ ይረዳል ማለት ነው። ሶስተኛ፣ በፋይበር ወይም ይሄ አሰር የምግብ ልጣጮች የበለጸጉ ምግቦችን መመገብ ጠቃሚ ነው። አትክልትና ፍራፍሬዎች፣ ጥራጥሬዎችን፣ ሙሉ ስንዴ፣ ሰገራው ውሃ እንዲይዝና እንዲለሰልስ በማድረግ የአንጀትን እንቅስቃሴ ያቃልላሉ። ይሄ አንዳንድ ሰዎች በዚህ ሀሳብ አይስማሙም። እንዲያውም በተቃራኒው እነኛ አይነት ምግቦች ድርቀት ያመጣሉ ብለው ይከራከራሉ። እኔም እዚህ ላይ ጥርጣሬ አለኝ። ግን ብዙ ጊዜ የሚመከሩ እነኚህ ናቸው። አሁን ሐኪም ቤት ብትሄዱ ድርቀት ካለብኝ ብትሉ የምትመከሩት ይሄንን ነው። ግን ሁሉም አይነት አትክልትና ፍራፍሬ አይደለም የሚጠቅመው። እነኛን መለየት ያስፈልጋል። ሌላው የሚመከረው ምክር በቂ ውሃ መጠጣት ነው። ውሃ የአንጀት ግድግዳዎችን በማለስለስ የሆድ ድርቀትን ይከላከላል። ሌላው አምስተኛው፣ ሽንት ቤት ውስጥ ብዙ አለመቀመጥ። ሽንት ቤት ውስጥ ስልክ እየተጠቀሙ ረጅም ሰዓት መቀመጥ። አንዳንድ ጊዜ ስልካችንን ይዘን ሽንት ቤት እንገባለን። እኔም እንደዛ የማደርግበት ጊዜ አለ። ለምንድነው? ሰዎች ደውለው እንዳያጡኝ ስለምፈልግ ብዙ ጊዜ ሽንት ቤት ስገባ ስልኬን ይዤ ነው የምገባው። ግን አትሊስት ሰግን ከገባው በኋላ ትኩረቴ የሚሆነው ሌላው ጉዳይ ላይ ነው። ስለዚህ አንዳንድ ሰዎች ግን ሽንት ቤት ገብተው ለረጅም ሰዓት በመቀመጥ አንድ ቴክስት በማድረግ በማውራትም ይቆዩና በፊንጢጣ የደም ስሮች ላይ ያለውን ጫና ስለሚጨምር ይሄ አይነት ልምድ መወገድ አለበት። የሄሞሮይድስ ወይም የኪንታሮት አደጋዎች እና የቤት ውስጥ ሕክምና መመሪያ ምንድነው? የሄሞሮይድስ አደጋ ምን ችግር አለው? ሄሞሮይድስ ወይም ኪንታሮት ምን አደጋ አለው? እንዴትስ ነው መከላከል የምንችለው? ምን ማድረግ እንችላለን ለመከላከል ወይም ለማከም? የሄሞሮይድስ ወይም ኪንታሮት አደጋዎች እና የቤት ውስጥ እንክብካቤ መመሪያ። ሄሞሮይድስ ወይም የፊንጢጣ ኪንታሮት በጣም የተለመደ የጤና ችግር ሲሆን በአብዛኛው ጊዜ በቤት ውስጥ በሚደረጉ እንክብካቤዎችና የአኗኗር ዘይቤ ለውጦች ሊሻሻል፣ ልንከላከለው የምንችለው፣ ልናሻሽለው፣ ልናክመው የምንችለው ችግር ነው በሽታ። ነገር ግን ተገቢውን ሕክምና ካላገኘ ወይም እየባሰ ከሄደ አደገኛ ተያያዥ ችግሮችን ሊያስከትል ይችላል። ተገቢውን ጥንቃቄ የማናደርግ ከሆነ ካረግን ልንከላከለው እንችላለን፣ ልናድነው እንችላለን። ነገር ግን የምንዘናጋ ከሆነ ከፍተኛ የሆኑ አደገኛ የሆኑ ተያያዥ ችግሮች ሊፈጠሩ ይችላሉ። ምንድናቸው እነኛ አደጋዎች? የሄሞሮይድስ አደጋዎች ኮምፕሊኬሽንስ። ሄሞሮይድስ በጊዜ ካልታከመ ወይም
ከከበደ የሚከተሉ ተጨማሪ የጤና ችግሮችን ሊያስከትል ይችላል። አንደኛ ሄሞሮይድስ እንግዲህ ቅድም እንዳልኩት ይሄ ደረቅ ሰገራ ሲወጣ የዛ ፊንጢጣችን አካባቢ ያለውን የውስጥ ሰውነት ስለሚፍቀው ስለሚቀደው ስለሚልጠው ያደማዋል እና ደም ሳናቀው ደም ለረጅም ጊዜ ሊፈሰን ይችላል። ላናየው እንችላለን። ብዙዎቻችን ሰገራችንን ቼክ አናደርግም። ስለዚህ ምን ያደርጋል? ከፍተኛ የደም ማነስ አኒሚያ ሊያስከትልብን ይችላል። በየጊዜው ወይም ለረጅም ጊዜ የሚከሰት ከፍተኛ መድማት በሰውነት ውስጥ የቀይ የደም ሴሎች ቁጥር እንዲቀንስ ያደርጋል። ይህም ከፍተኛ ድካም፣ ራስ ምታት፣ የመድከም ስሜትና የፊት ምንጣትን ሊያስከትል ይችላል። መገርጣት፣ አኒሚያ የደም ማነስ ያለበት ሰው ፊቱ ይገረጣል፣ እጁም ይገረጣል፣ ሰውነቱ። ሁለተኛ የደም መርጋት ትሮምቦስድ ሄሞሮይድ በኪንታሮቱ ደም ስር ውስጥ ደም ሲረጋና ሲቋጠር የሚፈጠር ችግር ነው። የደም መርጋት የሚፈጠረው በኪንታሮቱ ደም ስር ይሄ ኪንታሮት የተፈጠረበት የደም ስር ውስጥ የተከማቸው ደም እንግዲህ ኪንታሮት ማለት በፊንጢጣ አካባቢ ያሉ የደም ስሮች በደም ተሞልተው የተለጠጡ በደም የተሞሉ ናቸው። ያ ደም ሲረጋና ደሙ ሲቋጠር የሚፈጠር ችግር ነው ትሮምቦስድ ሄሞሮይድ የሚባለው የደም መርጋት። ደም እዛ ውስጥ ለረጅም ጊዜ ከቆየ የተለጠጠው የደም ስር ውስጥ ደም ለብዙ ጊዜ ከቆየ ይረጋና ደም ደግሞ ከረጋ ያ የረጋ ደም ወደ ሌላ ቦታ ከሄደ አደጋ ነው። ይህ ሲከሰት ፊንጢጣ አካባቢ በጣም ከፍተኛና ድንገተኛና ህመም ያለው እብጠት ይፈጠራል። ሶስተኛ የደም ዝውውር መታፈን ስትራንጉሌትድ ሄሞሮይድ ማለት እነኚህ ያበጡ የደም ስሮች አንዳንዴ ይታፈናሉ። ደም ይረጋና ስትራንጉሌትድ ማለት እንደመታነቅ ነው። ስትራንጉሌትድ ሄሞሮይድ የሚባል ይፈጠራል። የታነቀ ኪንታሮት ማለት ነው። የውስጥ ኪንታሮት ወደ ውጭ ወጥቶ ፕሮላፕስድ ወደ ቦታው ሳይመለስ ሲቀርና የፊንጢጣ ጡንቻዎች ሲጨምቁት ወደ ኪንታሮቱ የሚሄደው የደም ዝውውር ይቋረጣል። በተለይ እነኚህ ኪንታሮት የሚባሉት እንግዲህ ኪንታሮት ማለት በፊንጢጣ አካባቢ ያሉ የደም ስሮች በደም ተሞልቶ ሲወጠሩ ነው። እነኚህ ሲወጠሩ አንዳንድ ጊዜ ተወጥረው ወደ ውጭ ይወጣሉ። ፕሮላፕስ ማለት ከቦታው መለቆ መውጣት ማለት ነው። እና ሁለት አይነት ሄሞሮይድ ነው ያለው፣ ኢንተርናል፣ ኤክስተርናል። ኢንተርናል ማለት የማይታየው ውስጥ ተደብቆ ያለው ነው። ፕሮላፕስድ ሲሆን ፕሮላፕስድ ማለት ወጣ ከቦታው ለቆ ወጣ ማለት ነው እና ያ ይታያል። በእጃችንም ልንነካው እንችላለን። ማየት ከቻልን በመስተዋት በምን ማየትም ይቻላል። እና ይሄ እንግዲህ ማለት ይሄ በጣም ያበጠው የደም ስር ኪንታሮት የተባለው ወደ ቦታው ሳይመለስ ሲቀርና የፊንጢጣ ጡንቻዎች ሲጨምቁት ወደ ኪንታሮቱ የሚሄደው የደም ዝውውር ይቋረጣል። ይህ በጣም ከፍተኛ ህመም ያስከትላል። በአስቸኳይ ካልታከመ ህብረ ህዋሳቱ ሊሞቱ ቲሹ ኔክሮሲስ ሊፈጠር ይችላል። ማለት የደም ዝውውር ሲቋረጥ የትም ቦታ የደም ዝውውር ሲቋረጥ ያ የደም ዝውውር የተቋረጠበት አካል ይሞታል፣ ይበሰብሳል፣ ህይወት የለውም ማለት ነው። በዛን ጊዜ ከፍተኛ የሆነ ህመም ይፈጠራል፣ ከፍተኛ የሆነ ችግር ይፈጠራል። አራተኛ የቁስል መበከል ኢንፌክሽን ይፈጠራል። የወጡ ወይም የታፈኑ ኪንታሮቶች ሲቆስሉና ሲደሙ ለባክቴሪያ ተጋላጭ ስለሚሆኑ ከፍተኛ ኢንፌክሽን ሊፈጠር ይችላል። ሁለተኛው የመድማትና የማበጥ ችግር ሲያጋጥም በቤት ውስጥ የሚደረጉ መፍትሄዎች ምንድን ናቸው? እንግዲህ የኪንታሮት ማበጥና መድማት ሲያጋጥም ህመምን ለመቀነስና እብጠቱን ለመቀነስ የሚከተሉትን ማድረግ እንችላለን። አንደኛ ሞቅ ባለ ውሃ ውስጥ መዘፍዘፍ፣ በእንግሊዝኛ ሲትስ ባዝ ይባላል። የሞቀ ውሃ ውስጥ መቀመጥ ማለት ነው። በሆነ ነገቃ ውስጥ የሞቀ ውሃ ጨምረን ውስጡ መቀመጥ። ውስጡ ስንቀመጥ ያ የሞቀ ውሃ ፊንጢጣችንን በደንብ
ማግኘት አለበት። አደራረጉ አንድ ሰፋ ያለ ገንዳ ውስጥ ሞቅ ያለ የማያቃጥል ውሃ በማድረግ በቀን ከ2 እስከ 3 ጊዜ ለ15 እስከ 20 ደቂቃ ያህል መዘፍዘፍ ማለት ነው። መቀመጥ እዛ ውስጥ መዘፍዘፍ ጥቅሙ ምንድነው? የፊንጢጣ ጡንቻዎችን ያዝናናል፣ ሪላክስ እንዲያደርጉ ያደርጋቸዋል። ህመምና እብጠትን ይቀንሳል። ህመሙ ይቀንሳል፣ እብጠቱም ይቀንሳል እና አካባቢውንም ደግሞ ንጹህ ያደርጋል። ብዙ ጥቅም ነው ያለው። ይሄ በሞቅ ባለ ውሃ ውስጥ ከ15 እስከ 20 ደቂቃ መዘፍዘፍ ወይ መቀመጥ ብዙ ጥቅም ነው ያለው። በውሃ ውስጥ ጨው ወይም ሳሙና አለመጨመር ይመረጣል። እንግዲህ እኔ እስከማውቀው ድሮ ጨው እዛ በሞቅ ውሃ ውስጥ ጨው መጨመር ወይም ሌላ ኬሚካል አንቲባዮቲክ የሆነ ማለት ጀርሞችን ሊገል የሚችል ኬሚካል መጨመር ይመከር ነበር። እኔም መከር ያውቃለሁ። አሁን ግን ያሉት እውቀቶች አዳዲስ እውቀቶች ይሄንን አይመክሩም። በሞቀ ውሃ መዘፍዘፍ ብሎ ተዘፍዝፎ ለመቀመጥ ሲትባዝ በሚደረግበት ወቅት ሳሙና ወይም ጨው ወይም ሌላ ነገር መጨመር አለመጨመር የሚመረጥበት ምክንያት ሳሙና በፊንጢጣ አካባቢ ያለውን ስስ እና የተቆጣ ቆዳ በመክፈፍና በማድረቅ ተጨማሪ ማሳከክ፣ መቁሰልና ማቃጠል ሊያስከትል ስለሚችል ነው የቀረው። ጨውን በተመለከተ ደግሞ ተራ የገበታ ጨው ከተጠቀምን ቁስለት ወይም እብጠት ያለበትን ቦታ አብዝቶ ስለሚያቃጥልና ስለሚያበሳጭ በሐኪም ትዕዛዝ ካልሆነ በስተቀር ንጹህ የሞቀ ውሃ ብቻ መጠቀም በጣም አስተማማኝና ውጤታማ ነው። ሌላ ሁለተኛው ዘዴ በበረዶ መጫን ኮልድ ኮምፕሬስ ወይም አይስ ፓክ ኮልድ ኮምፕሬስ ኦር አይስ ፓክ በበረዶ መጫን። ያን አካባቢ በበረዶ መጫን አደራጉ እንዴት ነው? የበረዶ ኩብ በንጹህ ጨርቅ ጠቅልለን ያበጠው አካባቢ ላይ ለ10 እስከ 15 ደቂቃ ያህል መጫን። አይስ ኩብ ታውቃላችሁ አይደል? በፍሪጅ ውስጥ የምንሰራው በረዶ እሱን አውጥተን በንጹህ ጨርቅ ጠቅልለን ከ10 እስከ 15 ደቂቃ ያህል እዛ ያበጠው ሄሞሮይድ ላይ እዛ አካባቢ መጫን። ምንድነው ይሄ? እዚህ ጥቅሙ ምንድነው? የደም ስሮችን በማጥበብ እብጠቱን በፍጥነት ይቀንሳል፣ ህመሙንም ያስታግሳል። ማስታወስ ያለብን ነገር ግን በረዶውን በቀጥታ በቆዳ ላይ አለመጫን። ማስታወስ ያለብን ይሄን ስንጠቀም የግድ በሆነ ጨርቅ መጠቅለል አለብን፣ በንጹህ ጨርቅ። በረዶ ቆዳችንን ሊጎዳ ስለሚችል በረዶውን በቀጥታ በቆዳ ላይ አለመጫን ጥሩ አይደለም። ሶስተኛ የሰገራ መድረቅን ማከም፣ እዳሪን ማለስለስ። እንዴት ነው የምናለስልሰው? እንዴት ነው የምንከላከለው? እንግዲህ ቀደም ብዬም ጠቅሼዋለሁ። ይሄ ፋይበር ምግቦችን ማብዛት፣ አሰር ያላቸው ምግቦች ወይም ደግሞ ሪል ፉድ የሚባለውን ፕሮሰስ ያልሆኑ ምግቦችን መመገብ ማለት ነው። ለምሳሌ ያልተፈተገ ስንዴ፣ ሽሮ ከበላን ሽሮ ዱቄቱን ሽሮ ሳይሆን አተሩን ራሱን አብስለን እንደወጥ አድርገን ብንበላው፣ ምስር ራሱ የተፈተገው ምስር ሳይሆን ያልተፈተገው ሙሉ ብንበላ፣ ባቄላም ፎል ብንበላ ከሆነ ያልተፈተገውን ከነልጣጩ፣ እነዚህ ማለት ነው። ሌላው ውሃ በብዛት መጠጣት፣ በቀን ከ2 እስከ 3 ሊትር ከ8 እስከ 10 ብርጭቆ ውሃ መጠጣት ሰገራ እንዳይደርቅ ያደርጋል። ግን ከ8 እስከ 10 ብርጭቆ የሚለው ወይም ከ2 እስከ 3 ሊትር የሚለው አባባል ትንሽ ችግር ያለው ነው። ምክንያቱም ውሃ የምናገኘው ከምንጠጣው ውሃ ብቻ አይደለም። ምግብ ስንበላም ምግብ ውስጥ ውሃ አለ። አትክልትና ፍራፍሬ ከበላን እዛ ውስጥ ውሃ አለ። በብዙ መንገድ ስለምናገኝ ውሃ ይሄ ሁሉ ውሃ ወስደን እንደገና በዚህ ላይ ከ8 እስከ 10 ብርጭቆ ብንጠጣበት ከጥቅሙ ጉዳቱ ምን ያመነጭ ስለሚችል እዚህ ላይ ጥንቃቄ ያስፈልገዋል። ሌላው በጣም አስፈላጊ ነገር፣ በጣም ወሳኝ ነገር መጸዳዳት ሲመጣ አለመግታት። የሰገራ ስሜት ሲመጣብን፣ ፍላጎት ስሜት ሲሰማን ወዲያውኑ ወደ መጸዳጃ ቤት መሄድ፣ ሰገራን አጥብቆ አለመጸዳዳት፣ አለመጫን። የሰገራ የምንወጣበትን ጊዜ አለማሳለፍ። ሰገራ እንደመጣብን ስሜት ከተሰማን ወዲያውኑ ሽንት ቤት መሄድ
ወዲያው ነው መውጣት። ካዘገየ ነው ይደርቃል። አንድ ሁለተኛ ሰገራ የምንወጣበትን ጊዜ ተዓት ወስነን ቋሚ ስናደርገው ሁሌም ሰገራችን በዛ ሰዓት ይመጣል፣ ቋሚ ነው የሚሆነውና አይደርቅም ማለት ነው። ግን ያንን ጊዜ ካሳለፈን ይደርቃል። ሌላው የመጨረሻው አራተኛው ትክክለኛ የንጽህና አጠባበቅ ከመጸዳዳት በኋላ በደረቀ ወረቀት ቲሹ ሶፍት ፔፐር ከመጥረግ ይልቅ በሞቅ ያለ ባለ ውሃ በጥንቃቄ መታጠብ ይሻላል። ሰገራ ከወጣም በኋላ ከመጥረግ ይልቅ በሶፍት ቲሹ ወይም በማንኛውም ነገር ከመጥረግ ይልቅ ሞቅ ውሃው ቢሞቅም ባይሞቅም ግድ የለም፣ ግን መታጠቡ ይሻላል በውሃ። ለምንድን ነው ይሄ ጥቅሙ? አንደኛ በወረቀት በሶፍት በቲሹ ስናጸዳው ልናቆስለው ልናደማው እንችላለን። ግን ስንታጠበው አንደኛ ይሄ አደጋ አይመጣም፣ ሁለተኛ ንጽህናው ይጠበቃል፣ እዛ አካባቢ ቁስለት አይፈጠርም ማለት ነው። መጥረግ ካስፈለገ እርጥብና ለስላሳ ወረቀቶች ዋይፕስ መጠቀም ጠቃሚ ነው። ሻካራ የወረቀት አይነቶችን በጭራሽ አለመጠቀም፣ ሻካራ የሆኑ የወረቀት አይነቶችን መጠቀም አደገኛ ነው። አካባቢውን ከታጠብን በኋላ በንጹህ ለስላሳ ጨርቅ በስሱ በመጫን ማድረቅ። ከታጠብንም በኋላ በንጹህ ለስላሳ ጨርቅ በመጫን እንጂ በመፈግፈግ አይደለም ማድረቅ ያለብን። ሌላው ምናልባት አምስተኛው የህመም ማስታገሻዎችና ቅባቶች። ምን አይነት የህመም ማስታገሻዎችና ቅባቶች አሉ? የህመም ማስታገሻ በዶክተር ወይም በፋርማሲስት ትዕዛዝ የሚሰጡ የህመም ማስታገሻዎች ለምሳሌ ፓራሲታሞል ወይም ኢቡፕሮፌን መጠቀም ይቻላል። ቅባቶችም አሉ፣ ኦይንትመንትስ፣ ሰፖዚተሪስ እብጠትንና ኢንፌክሽኑን ማሳከክን የሚቀንሱ የኪንታሮት ቅባቶች አሉ፣ እንደ ሃይድሮኮርቲሶን ወይም ዊች ሃዝል የተያዙ መጠቀም ይቻላል። ሶስተኛ ወደ ህክምና ቦታ ዶክተር ጋር መሄድ የሚገባው መቼ ነው? እንግዲህ ይህን ሁሉ ካረግን በኋላ ወደ ዶክተር ጋር ሐኪም ቤት መሄድ ያለብን መቼ ነው? የሚከተሉት ምልክቶች ካሉ በቤት ውስጥ የሚደረግ ህክምና በቂ ስላልሆነ በአስቸኳይ ወደ ህክምና ተቋም መሄድ ያስፈልጋል ማለት ነው። አንደኛ ከፍተኛና የማያቋርጥ መድማት። መድማቱ ከፍተኛ ከሆነ ወይም ድካምና ራስ ማዞር ካስከተለ ወደ ሐኪም ቤት መሄድ የግድ ነው። ሁለተኛ ከፍተኛና ልንቋቋመው የማንችለው ህመም ካለ ይሄም አንድ ወደ ሐኪም ቤት ልንሄድ የሚያስገድደን ምክንያት ነው። በተለይም ድንገተኛ እብጠትና ጠቆር ያለ ቀለም ያለው እብጠት ከተፈጠረ የደም መርጋት ምልክት ሊሆን ስለሚችል ይሄም በአስቸኳይ ሐኪም ቤት እንድንሄድ የሚያደርገን ነው። ሶስተኛው የሰገራ ቀለም መለወጥ። በነገራችን ላይ ሰገራችንን ማየት ብንችል ጥሩ ነው። ሰገራችን ቀለሙን ቀይሯል ወይስ አልቀየረም? ብዙ ጊዜ ሐኪሞች ይጠይቃሉ፣ ሰገራ መልኩን ቀይሯል ወይ፣ ሰገራ ላይ ደም አለው ወይ፣ ምን ይመስላል የሚል ጥያቄ ይጠይቃሉ። እኛ ግን ያንን ብዙ ጊዜ አንከታተልም እና የሰገራችን መልኩን መከታተል ጠቃሚ ነው። ሰገራው ጥቁር እንደ ሬንጅ ከሆነ ወይም ደሙ ከሰገራው ጋር ተቀላቅሎ የሚወጣ ከሆነ ይህ ከሆድ ወይም ከጨጓራ የሚመጣው መድማት ምልክት ሊሆን ይችላል እና አሳሳቢ ነው። ስለዚህ ሐኪም ቤት ሄዶ መታየት ጠቃሚ ነው። አራተኛ በቤት ውስጥ የሚደረገው ህክምና ለአንድ ሳምንት ተደርጎ ምንም ለውጥ ካላሳየ ይሄም አንድ ሐኪም ቤት ለመሄድ አንድ ምክንያት ነው። አምስተኛ ከፍተኛ ትኩሳት ካለ። እንግዲህ ይሄ ሁሉ መረጃ እንደምታውቁት ለትምህርታዊ እና ግንዛቤ ማስጨበጫ ዓላማ ብቻ የተዘጋጀ ነው እንጂ እኔ አሁን የግል ሐኪማችሁ ስለባለመሆኔ ይሄንን እንደ ህክምና ምክር መውሰድ ሊያስቸግራችሁ ይችላል። ለማንኛውም የህክምና ውሳኔ ግን ዶክተራችሁን ማማከር በጣም አስፈላጊ ነው። አሁን ወደ መፍትሄው ስንሄድ እስካሁንም አውርተናል አንዳንድ መፍትሄዎችን፣ ግን የሆድ ድርቀትን ወይም የሰገራ ድርቀትን የሚከላከሉ ምግቦች ምንድናቸው? የትኞቹ ናቸው? እነኝን ማወቅ በጣም አስፈላጊ ነው። እንግዲህ የሄሞሮይድስ ዋና መነሻ ምክንያት ውስጥ አንዱ የሆድ ወይም የሰገራ ድርቀት ነው ብለናል እና የሆድ ድርቀትን ወይም የሰገራ ድርቀትን የሚከላከሉ ምግቦችን ማወቅ በጣም ወሳኝ ነው። የሆድ ድርቀትና ኪንታሮትን የሚከላከሉ ምግቦች። የሆድ ድርቀት፣ የሰገራ መድረቅ ለኪንታሮት መከሰትና መባባስ ዋነኛ መንስኤ ነው ብለናል እና የሆድ ድርቀትን ለመከላከል ቀደም ብዬ እንዳልኩት በፋይበር አሰር የሚባለው የበለጸጉ ምግቦች መመገብ፣ በቂ ፈሳሽ መውሰድ እና የአካል ብቃት እንቅስቃሴ ማድረግ ጠቅሻለሁ ከዚህ ፊት።
በቀላሉ የምናገኛቸው የድርቀት መከላከያ ምግቦች ዝርዝር ከዚህ በታች ቀርቧል። ከነኚህ ውጪ ማለት ነው። ከዚህ በላይ ለምሳሌ በአንዳንድ ሀገሮች በኒውዚላንድ ለምሳሌ የአንጀት ጤናን የሚያሻሽሉ እና የሆድ ድርቀትን በቀላሉ የሚያስወግዱ በርካታ የሀገር ውስጥ ፍራፍሬዎች አሉ። አትክልቶች፣ እህሎችም አሉ። አንደኛ አረንጓዴ ኪዊ ፍሩት ታውቁ ይሆናል። ኪዊ ፍሩት እንግዲህ የኒውዚላንድ ዋና ኒውዚላንድ የምትታወቅበት አትክልት ፍራፍሬ ነው፣ አትክልት ነው። ይሄ ፍራፍሬ ይሄ አትክልት አዲስ አበባ እንዳለ አይቻለሁ። ስለዚህ እሱን አግኝቶ መመገብ ኪዊ ፍሩት ተመግቦ ድርቀት የሚያጋጥመው ሰው የሚኖር አይመስለኝም። ይሄ እንግዲህ እንዳልኩት ኒውዚላንድ የምትታወቀው በኪዊ ፍሩት ነው። ይሄ አረንጓዴ ኪዊ በውስጡ ከፍተኛ የፋይበር መጠንና አክቲኒዲን የተባለ የተፈጥሮ ኤንዛይም ይዟል። ይህ ኤንዛይም የምግብ መፈጨትን ያፋጥናል፣ ሰገራን ያለሰልሳል። አጠቃቀሙ በቀን 2 ኪዊ ፍሩት ፍራፍሬ መመገብ የሆድ ድርቀትን ለማስወገድ በክሊኒካዊ ጥናቶች የተረጋገጠ መፍትሄ ነው። አንድም ሊበቃ ይችላል፣ ግን ከ1 እስከ 2 መብላት ጠቃሚ ነው። ሌላው በኒውዚላንድ ውስጥ የሚታወቀው የድርቀት መከላከያ ምግብ ኩማራ የሚባል አለ። ይሄ የኒውዚላንድ ስኳር ድንች ነው። ኩማራ የኒውዚላንድ ስኳር ድንች ነው። ኩማራ በኒውዚላንድ በጣም ተወዳጅ የሆነ የስኳር ድንች ዝርያ ነው። በውስጡ የሚገኘው ከፍተኛ የፋይበር መጠን፣ ቫይታሚን ኤ እና ሲ ለአንጀት እንቅስቃሴ እጅግ ጠቃሚ ናቸው። አጠቃቀሙ ቀቅሎ በምድጃ ኦፈን ጠብሶ እንደ በቆሎ ውስጥ ወይም በሾርባ መልክ አዘጋጅቶ መመገብ ይቻላል። ኩማራ ኢትዮጵያ ውስጥ ይኖር አልኖር እርግጠኛ አይደለሁም። ሌላው አጃ ኦትሜል የሚባለው ነው። እሱ ላይ እኔ ብዙ አስተያየት ማለት ኦትሜል እንግዲህ ኦትሜል ማለት ካልተፈተገ ስንዴ የሚዘጋጅ ምግብ ነው እና ይሄም ውሃን ስለሚይዝ አንጀት ውስጥ በቀላሉ ሊሟሟ የሚችል ፋይበር አይነት ይዟል። ይህ ፋይበር በአንጀት ውስጥ ውሃን በመሳብ ሰገራው ለስላሳ እንዲሆንና በቀላሉ እንዲወጣ ያደርጋል። አጠቃቀሙን ጠዋት በሙቅ ውሃ ወይም በወተት አብስሎ መመገብ ይሄ የተመራጭ እርምጃ በጣም የተመረጠ እርምጃ ነው ብዬ አላይም፣ ግን ይሄንን መሞከር አይከፋም። ሌላው አራተኛው ፖም እና ፒር የሚባሉ ፍራፍሬዎች አፕልስ፣ ፖም አፕል ነው። ፒርስ ነው በአማርኛ ስሙን አላውቀውም። እነኚህ ፍራፍሬዎችም ጠቃሚ ናቸው። እነዚህ ፍራፍሬዎች በኒውዚላንድ በብዛት ይመረታሉ። በውስጣቸው ፔክቲን የተባለ የአንጀትን ኩማተርን የሚያነቃቃና ሰገራን የሚያለሰልስ የፋይበር አይነት ይዘዋል። በተጨማሪም ከፍተኛ የውሃ መጠን አላቸው። አጠቃቀሙ ላይ እነኚህ ምግቦች ሳይላጡ ከነልጣጫቸው መመገብ ነው የሚያስፈልገው። ልጣጫቸው ከፍተኛ ፋይበርን ይዟል። ሌላው ኪዊ ክረሽ ወይም ፕሩን ጭማቂ የሚሉት ነው። ኪዊ ክረሽ ማለት ከኪዊ ፍሩት የሚሰራ ጁስ ነው። እሱም ጠቃሚ ሊሆን ይችላል። ግን ወደ ሀገራችን ስንመለስ፣ ወደ ኢትዮጵያ ስንመለስ ኢትዮጵያ ውስጥ ድርቀትን የሚከላከሉ ምግቦች የትኞቹ ናቸው? በኢትዮጵያ ባህላዊ ምግቦች ውስጥ የሆድ ድርቀትን ለመከላከል የሚያግዙ ድንቅና ተፈጥሯዊ የፋይበር ምንጮች በብዛት ይገኛሉ። ከነዚህ ውስጥ አንደኛው ቁጥር 1 ተልባ ነው። ፍላክሲድ ወይም ተልባ ለሆድ ድርቀት ፍቱን ከሆኑ ምርጥ የሀገር ውስጥ መድኃኒቶች አንዱ ነው። ተልባን ፈጭቶም ይሁን ሳይፈጭ፣ አፍልቶም ይሁን ሳይፈላ፣ በስሎም ይሁን ሳይበስል መጠጣት ለሆድ ድርቀት ፍቱን መድኃኒት እንደሆነ እኔም በተግባር አይቼዋለሁ። ሌላም ጥቅሞች አሉት። ኦሜጋ 3 ቅባት አለው። በጣም ኦሜጋ 3 ደግሞ በጣም አስፈላጊ ነገር ነው። ስለዚህ ተልባን መመገብ በጣም ጠቃሚ ነገር ነው። ውሃ ውስጥ ሲዘፈቅ የሚፈጠረው ሙጫ መሰል ፈሳሽ ሚውሲሌጅ የአንጀት ግድግዳን በማለስለስ ሰገራ በቀላሉ እንዲወጣ ይረዳል። ተልባ እንግዲህ በልታችሁ የምታውቁ ከሆነ ስታበስሉት ወይም ስትዘፈዝፉት በዘፍዝፋችሁ በነጋታው ስትጠጡት ወይም ስትበሉት ዝልግልግ ያለ ነገር አለው። ያ ነው የአንጀትን ያለሰልሳል። ስለዚህ ሰገራ በቀላሉ እንዲወጣ ያደርጋል። የተቆላና የተፈጨ ተልባን በበረደ ቀዝቅዞ መጠጣት ወይም በተልባ ውሃ
ጭማቂ መልክ አዘጋጅቶ መጠጣት ይቻላል። ሌላው ገብስም ለምሳሌ ያልተፈተገ ገብስ መሆን አለበት። እንግዲህ ገብስ ማለት በፋይበር ይዘቱ እጅግ የበለጸገ እህል ነው። ነገር ግን ገብስ ብዙ ጊዜ ለቆሎ ነው ሲውል የማውቀው ኢትዮጵያ ውስጥ። ለቆሎ ደግሞ ሲውል ተፈትጎ ነው የሚውለውና ያ ሳይሆን ገብስ ስንል ገብስ ጠቃሚ ነው ለስኳር በሽተኛም አንዳንድ ጠቃሚ ነው ሲሉ ሰማለሁና ያልተፈተገ ገብስ ከሆነ ነው። የጤፍ እንጀራም በተወሰነ ደረጃ ይጠቅማል። ፓፓያ፣ አቮካዶ፣ የአበሻ ጎመን፣ ቆስጣ እነኚህ ምግቦች በጣም ጠቃሚ ናቸው። ለሆድ ድርቀትና ለኪንታሮት መከላከያ ተጨማሪ ወሳኝ ምክሮች ውሃ መጠጣት። ምን ያህል ፋይበር ቢመገቡ በቂ ውሃ ካልጠጡ የሆድ ድርቀቱ ሊባባስ ይችላል። በቀን ቢያንስ ከ2 እስከ 3 ሊትር ቅድም ያጥቅሻለሁ። ማለት ምንም ያህል ፋይበር ያለው ምግብ ተመግበን በቂ ውሃ ካልጠጣን ግን ማለት በቂ ፈሳሽ ካላገኘን ድርቀት ሊያጋጥመን ይችላል። ለዚህ ነው ፋይበር ብቻውን በጣም ጠቃሚ አይደለም ብዬ ማስበው። ይሄ እንግዲህ ስለ አመጋገብ ነው። ግን አካላዊ እንቅስቃሴ በየቀኑ ቢያንስ ለ30 ደቂቃ በእግር መጓዝ ወይም ቀለል ያለ ስፖርት መስራት ወይም ሮጥ ማለት የአንጀት እንቅስቃሴ ያነቃቃል። እንቅስቃሴ በጣም አንዱ ወሳኝ ነገር ነው። አንድ ቁጥር የድርቀት መነሻ ውዝፍነት ነው። ሴደንተሪ ላይፍ ተቀምጦ አብዛኛውን ጊዜያችንን ተቀምጠን የምናሳልፍ ከሆነ አደጋ ውስጥ ነው ያለነው። ሰገራን አለመያዝ፣ የሰገራን ጊዜ ፍላጎት ሲመጣብን አለማሳለፍ፣ የሽንት ቤት መምጫ ስሜት ሲሰማን ሳንዘገይ መሄድ አለብን። ሰገራን ለረጅም ጊዜ መያዝ ውሃው እንዲመጠጥና ይበልጥ እንዲደርቅ ያደርገዋል። ሌላ ነገራችሁ የምፈልገው ነገር አሁን እስካሁን ከጠቀስኩት ምክሮች በተለየ መንገድ እንግዲህ በርካታ የአመጋገብ አይነቶች አሉ። ሜዲቴሪያን ዳይት፣ ዳሽ ዳይት፣ ኬቶ ዳይት፣ ካርኒቮር ዳይት፣ ቬጂቴሪያን ወዘተ ብዙ ናቸው። ወደ 100 የሚጠጉ ናቸው። ግን የኬቶ እና የካርኒቮር ዳይት ተጠቃሚዎች የሆድ ድርቀት አይገጥማቸውም። ለምን? የኬቶ ዳይት የሚጠቀሙ ሰዎች ኬቶ ዳይት ማለት አብዛኛው ፕሮቲን እና ቅባት፣ ስጋ ምናምን፣ እንቁላል፣ የዶሮ ይሆናል ይችላል፣ የዶሮ ስጋ፣ ማንኛውም ስጋ እና ቅባት፣ አነስተኛ የሆነ ካርቦሃይድሬት በጣም አነስተኛ ካርቦሃይድሬት ያውም ቢቻል ከአረንጓዴ ቅጠላቅጠሎች ያልበለጠ ይሄ ነው ማለት ኬቶ ዳይት ማለት ይሄ ነው። ካርኒቮር ደግሞ ማለት ሙሉ ለሙሉ የእንስሳት ተዋጽኦ ብቻ ማለት ነው። ምንም አይነት ዜሮ ካርቦሃይድሬት ማለት ነው ካርኒቮር ዳይት። ይሄን አይነት አመጋገብ የሚከተሉ ሰዎች ድርቀት አያውቃቸውም፣ ፍጹም አያውቃቸው። ይሄ ተጠንቶ ታይቷል። ለምን? በተለምዶ የሆድ ድርቀትን ለመከላከል ፋይበር መመገብ ግዴታ ነው ተብሎ ይታመናል። እንግዲህ ከዚህ ፊት ቀደም ብዬም እንዳልኩት ደጋግሜዋለሁ፣ ፋይበር ብያለሁ። ሆኖም ግን በጣም ዝቅተኛ ፋይበር የሚጠቀሙ የኬቶና ምንም አይነት ፋይበር የማይመገቡ የካርኒቮር አመጋገብ ተከታዮች የሆድ ድርቀት እንደማይገጥማቸው እንዲያውም ቀድሞ የነበረባቸው የሆድ ድርቀት እንደተፈወሰላቸው ይናገራሉ። ጥናቶችም አሳይተዋል። ይህ ሊሆን የቻለባቸው ዋና ዋና ሳይንሳዊ ምክንያቶች የሚከተሉት ናቸው። አንደኛ፣ ምግብ ሙሉ በሙሉ መፈጨትና መምጠጥ ሃይ ዳይጀስቲቢሊቲ ኤንድ ሎው ሬዚዲዩ ማለት የተመገቡት ምግብ ሙሉ ለሙሉ ዳይጀስትድ ይሆናል። ስለዚህም እዛ አንጀታችን ውስጥ የሚቀመጥ ምግብ የለም። አብዛኛው ሳይንሳዊ እውነታው ምንድነው? እንደ ስጋ፣ እንቁላል እና የእንስሳት ስብ ያሉ ምግቦች በሰውነታችን በተለይም በትንሹ አንጀት ውስጥ ሙሉ በሙሉ የመፈጨትና የመመጠጥ ዕድላቸው ከፍተኛ ነው።
ስለዚህ ወደ ትልቁ አንጀት ገብተው የሚቀመጡበት እድል የላቸውም። እዛ ሄደው ካልተቀመጡ ካልዘከዩ ደግሞ ድርቀት አይመጣም ማለት ነው። ውጤቱ ምንድነው? ወደ ትልቁ አንጀት የሚሄደውና የሚቀረው የተረፈ ምርት ዌስት ወይም ረዚጁ የተረፈው የተንጠባጠበው በጣም አነስተኛ ነው። ስለዚህ ያ በቀላሉ መውጣት ይችላል። ፋይበር ግን በሰውነታችን የማይፈጭ በመሆኑ በትልቁ አንጀት ውስጥ ከፍተኛ መጠን ያለው ቆሻሻ በልክ ይፈጥራል። የፋይበር አሁን ፋይበር ብሎ ድርቀትን ለመከላከል ፋይበር ያለው ምግብ ብሉ እኔም ደጋግሜ ብያቸዋለሁ። የተለመደው ትምህርት ነው። ነገር ግን ፋይበር ያለው ምግብ ስንበላ የፋይበር ማጣሰር ከለልጣጩ ስንበላው ምግቡን ትልቁ አንጀት ውስጥ ሄዶ ይቆለላል። ምክንያቱም ፋይበር ሰውነታችን አይጠቀምበትም፣ አይወስደውም፣ ዳይጀስት አያደርገውም። ፋይበርን ዳይጀስት ማድረግ አንችልም። የባቄላን ልጣጭ ሰውነታችን ዳይጀስት አያደርገውም። የምስርን ልጣጭ ወይላ ምስር ያልተከካው ሙሉ ያልተከካውን ምስር እንበላው ልጣጩን ሰውነታችን ዳይጀስት አያደርገውም። የማንኛውም አሁን ፍራፍሬንም ጁስ እናደርገው እንዲሁ ብንበላው ያለው ልጣጩ ዳይጀስትድ አይሆንም። ሄዶ ተከማይቶ ትልቁ አንጀታችን ውስጥ ይቆለላል እና ያ ደግሞ ከቆየ እየደረቀ ነው የሚሄደው። ቶሎ ካልወጣ በስተቀር ችግር ነው። እና ይሄ ፋይበር በሰውነታችን ውስጥ የማይፈጭ በመሆኑ በትልቁ አንጀት ውስጥ ከፍተኛ መጠን ያለው ቆሻሻ ወይም በልቅ ይፈጠራል። ኬቶ እና ካርኒቮር ላይ ያሉ ሰዎች የሚጸዳዱት ሰገራ መጠኑ አነስተኛ በመሆኑ በአንጀት ውስጥ የመታገትና የመድረቅ እድሉ በጣም አነስተኛ ወይም ጠባብ ነው። ሁለተኛ የስብ ወይም ቅባት መጨመርና የሐሞት ፈሳሽ መነቃቃት። ይሄ ፕሮቲንና ቅባት የበዛበት ምግብ ኬቶ ዳይት ይሁን ካርኒቮር የሚመገቡ ሰዎች የስብ ወይም ቅባት መጨመርና የሐሞት ፈሳሽ መነቃቃት lubricating effects of fat and bile አላቸው። ይህ ሳይንሳዊ እውነታ ምንድነው? እነዚህ ሁለቱም አመጋገቦች ከፍተኛ ስብ ፋት የያዙ ናቸው። ስብ ስንመገብ ጉበታችን የሐሞት ከረጢታችን ሐሞት ወይም ባይል የተባለውን ፈሳሽ በብዛት እንዲያመነጩ ይገደዳል። ውጤቱ ምንድነው? ሐሞት ወይም ባይል በተፈጥሮ በአንጀት ውስጥ እንደ ማለስለሻ ናቹራል ላግዛቲቭ ሆኖ ያገለግላል። በደንብ ያልተመጠጠውን ትርፍ ስብ እና የሐሞት ፈሳሽ ሰገራው ለስላሳ እንዲሆንና በአንጀት ግድግዳ ላይ በቀላሉ እንዲንሸራተት ያደርጋል። ሶስተኛ የፋይበር አለመኖር ግጭትንና መታገትን መቀነስ። ኖ ፋይበር ፍሪክሽን ኖ ኦብስትራክሽን። ስለዚህ ምንድነው ሳይንሳዊ እውነታው? እዚህ ለብዙ ሰዎች ፋይበር የሆድ ድርቀትን ይረዳል ተብሎ ቢታሰብም ለአንዳንዶች ግን በተቃራኒው የአንጀት መታወክንና ድርቀትን ያባብሳል። ለዚህ ነው እኔም ቀደም ብዬ ምናልባት ጠቅሼው እንደሆነ አላውቅም፣ ይሄ ፋይበር የሚለው ነገር ኮንትሮቨርሻል ነው። የሚቃወሙ ሰዎች አሉ፣ የሚደግፉ ሰዎች አሉ። ግን መሞከር አይከፋም በሚል ነው እንጂ ጠቅስኩት። እኔም ብዙ አላምንበትም። እንደ አውሮፓ አቆጣጠር በ2012 የተደረገ አንድ ታዋቂ ክሊኒካዊ ጥናት ወርልድ ጆርናል ኦፍ ጋስትሮኤንትሮሎጂ እንዳሳየው ስር የሰደደ የሆድ ድርቀት ያለባቸው ሰዎች የፋይበር አጠቃቀማቸውን ሙሉ በሙሉ ሲያቆሙ የሆድ ድርቀታቸው ሙሉ በሙሉ ተፈውሷል። እንግዲህ ይሄ አስተውሉ። በ2012 እንደ አውሮፓ አቆጣጠር በ2012 የተደረገ ታላቅ ጥናት ወርልድ ኦፍ ጆርናል ጋስትሮሎጂ በሚባል ጥናት እንዳሳየው ስር የሰደደ የሆድ ድርቀት ተደጋጋሚ የሆድ ድርቀት ያለባቸው ሰዎች የፋይበር አጠቃቀማቸውን ሙሉ በሙሉ ሲያቆሙ የሆድ ድርቀታቸውን ሙሉ በሙሉ ጠፍቶላቸዋል፣ ተፈውሰዋል። ለምሳሌ በአንድ ጠባብ መንገድ ላይ ብዙ መኪናዎች ሲጨናነቁ ትራፊክ እንደሚፈጠረው ሁሉ አንጀት ውስጥም ከፍተኛ ፋይበር ሲከማች ሰገራን ያደራጃል፣ እንዲጠራቀም ያደርጋል፣ በልክ ያደርጋል። ይህ ደግሞ ለአንዳንድ ሰዎች መጸዳዳትን ከባድ ያደርገዋል። ፋይበር ሲወገድ መንገዱ ክፍት ይሆንና ሰገራው ያለ እንቅፋት ያልፋል ማለት ነው። አራተኛ የአንጀት ባክቴሪያ መረጋጋት፣ ገት ማይክሮባዮም ሺፍት። የዚህ ሳይንሳዊ እውነታ ምንድነው? ካርቦሃይድሬት እና አንዳንድ የፋይበር አይነቶች በትልቁ አንጀት ውስጥ ባሉ ባክቴሪያዎች አማካኝነት ይብላላሉ። ፈርመንቴሽን ይካሄዳል።
እንግዲህ ፈርመንቴሽን ማለት በአማርኛ ለምሳሌ የሆነ ሊጥ ስናቦካ ቦካ ስንል ፈርመንትድ ሆነ ማለት ነው። መብካት ሊሆን ይችላል ፈርመንቴሽን። ምግብ ከተፈጥሯዊ ሁኔታው ሲቀየር ማለት ነው። ፈርመንቴሽን ማለት ብዙ ነገሮች እንጀራ ለምሳሌ በፈርመንቴሽን ነው የሚሰራው። ጠጅ ቢራ ነው በጠላህም የሚሰራው በፈርመንቴሽን ነው። ካርቦሃይድሬት ነው ፈርመንትድ ሆኖ ጠላ የሚሆነው ጠጅ የሚሆነው እንጀራ የሚሆነው። ዱቄት ጤፍን አብኩተን ስናስቀምጠው ፈርመንትድ ይሆናል፣ ይቦካል። ቦካ እንላለን ፈርመንትድ ሆነ ማለት ነው። እና ካርቦሃይድሬት እና አንዳንድ የፋይበር አይነቶች በትልልቅ አንጀት ውስጥ ባሉ ባክቴሪያዎች አማካኝነት ይብላላሉ ወይም ፈርመንትድ ይሆናሉ። ይህ ሂደት ጋዝ፣ የሆድ መነፋትና እብጠትን ይፈጥራል። የዚህ ውጤት ምንድነው? እነዚህ ጋዝ አመንጪ ምግቦች ሲቀሩ የአንጀት መቆጣትና መወጠር ይቀንሳል። ይህም አንጀት በተፈጥሯዊ ፍጥነቱ ፐሪስታልሲስ ቀደም ብዬ እንዳልኩት ሙቭመንቱ ፐሪስታልሲስ ይሄ በዚህ ፍጥነት ምግብን እንዲያስተላልፍ ያግዘዋል። እና በዚህ ነገር ግን የሆነ ማሳሰቢያ ነገሮች አሉ። በሽግግር ወቅት የሚከሰት ጊዜያዊ ድርቀት አዳፕቴሽን ፌዝ ሊያጋጥም ይችላል። ምንም እንኳን በረጅም ጊዜ ሂደት የኬቶ እና የካርኒቮር ተጠቃሚዎች የድርቀት ችግር ባይኖርባቸውም አመጋገቡን የመጀመሪያዎቹ ጥቂት ሳምንታት ግን የሆድ ድርቀት ሊያጋጥማቸው ይችላል። ለዚህ ምክንያቶቹ የኤሌክትሮላይት እና የፈሳሽ መውጣት ዲሃይድሬሽን፣ ኬቶ ፍሉ፣ ካርቦሃይድሬት ሲተው ሰውነት ከፍተኛ መጠን ያለው ውሃና ጨው ወይም ሶዲየም በሽንት መልክ ያስወግዳል። ይህ የፈሳሽ እጥረት ደግሞ ለጊዜው ሰገራ እንዲደርቅ ያደርጋል። ስለዚህ ምንድነው ማለት ነው? የሽግግር ጊዜ ያለው ማለት ነው። ዛሬውኑ ኬቶ ዳይት የሚጀምር ሰው ወይም ካርኒቮር ዳይት የጀመረ ሰው ዛሬውኑ ድርቀቱ ይወገዳል ማለት ላይሆን ይችላል ማለት ነው። የሆነ ትንሽ ቀናት የሚፈጅ የሽግግር ጊዜ ያለው ለማለት ነው እንጂ መጥፎ ነው ለማለት አይደለም። ሌላው ከኬቶ ዳይት እና ካርኒቮር ጋር የተያዘው የአንጀት ባክቴሪያዎች መለወጥ ነው። በአንጀት ውስጥ የነበሩት እና ፋይበር የሚመገቡ ባክቴሪያዎች እየሞቱ ስብና ፕሮቲን የሚወዱት ባክቴሪያዎች እስኪተኩ ድረስ አንጀት ለጊዜው ስራውን ሊያስተጓጉል ይችላል። ይህን ጊዜያዊ ችግር ለመከላከል የሚወሰዱ እርምጃዎች አሉ። ለምሳሌ በቂ ጨውና ማዕድናትን መውሰድ፣ በምግብ ላይ ጨው መጨመር ወይም ማግኒዚየም መውሰድ። ማግኒዚየም አንጀት ውስጥ ውሃ እንዲከማች በማድረግ የሆድ ድርቀትን ወዲያውኑ ስለሚከላከል ነው። ሌላው በቂ ውሃ መጠጣት ነው እና ለማጠቃለያው የኬቶና የካርኒቮር አመጋገቦች የአንጀትን ቆሻሻ መጠን ስለሚቀንሱ፣ ስብና ሐሞትን በብዛት የአንጀት ግድግዳን ስለሚያለሰልሱ እና የአንጀት መቆጣትን ስለሚቀንሱ ተጠቃሚዎቻቸው ያለ ፋይበርም ቢሆን ጤናማና ለስላሳ የመጽዳዳት ሂደት እንዲኖራቸው ይረዳቸዋል። እና ስለዚህ ለማጠቃለል አሁን ወደ ማጠቃለያው ደርሻለሁ እና የሄሞሮይድስ ወይም የኪንታሮት መከላከያ የአኗኗር ዘይቤዎች። እንግዲህ አብዛኛው ኪንታሮት ወይም ሄሞሮይድ የሚመጣው ከተበላሸ የአኗኗር ዘይቤ ነው። አንዱ የተበላሸ የአኗኗር ዘይቤ ውዝፍነት ነው፣ መቀመጥ። ስለዚህ ሄሞሮይድስ በተለምዶ ኪንታሮት በመባል የሚታወቀው በፊንጢጣ አካባቢ የሚገኘው የደም ስሮች ማበጥና መጥበብ አብዛኛውን ጊዜ ይህ ችግር የሚከሰተው ድርቀት በሚኖርበት ጊዜ ወይም በፊንጢጣ ደም ስሮች ላይ ከፍተኛ ጫና ሲፈጠር ነው። ትክክለኛ የአኗኗር ዘይቤዎችን በመከተል የሄሞሮይድስን ስጋት በከፍተኛ ደረጃ መቀነስና ሙሉ በሙሉ መከላከል ይቻላል። አንደኛ እንግዲህ በተለምዶ የሚመገረው ይሄ በፋይበር ቃጫ ወይም አሰር የበለጸጉ ምግቦችን መመገብ ተብለው ተለምዳዊ ምክር ነው። አንዱ ኮንትሮቨርሺያል ነው። ቅድም እንዳልኩት እንዲያውም ድርቀት የሚያመጣባቸው ሰዎች አሉ። ይሄንን ሲያቋርጡ እንዲያውም ድርቀታቸው የሚጠፋላቸው ሰዎችም አሉ። ስለዚህ ይሄንን በጥንቃቄ ማየት ጠቃሚ ነው። አትክልትና ፍራፍሬ እንደ ጎመን፣ ካሮት፣ ብሮኮሊ፣ አቮካዶ፣ ሙዝ፣ ፖም እና ብርቱካን የመሳሰሉትን አብዝተው መመገብ ጠቃሚ ነው ይባላል። እህልና እህሎች ሙሉ እህል ሆል ግሬንስ ማለት ከእርሻ እንደመጡ ማለት ነው። ከፋብሪካ ያልገቡ፣ ያልተፈተጉ፣ ያልተለወጡ ለማለት ነው። አጃ ለምሳሌ ወጥ፣ ቡናማ ሩዝ፣ ጥቁር ጤፍና የገብስ ምግቦችን መጠቀም፣ እነኚህን መሞከር አይከፋም። ጥራጥሬዎች ለምሳሌ ምስር፣ አተር፣ ሽምብራ እና ባቄላ ከፍተኛ የፋይበር መጠን አላቸው።
ጥቅሙ ምንድነው? ፋይበር ሰገራ እንዲለሰልስና በቀላሉ እንዲወጣ በማድረግ በፊንጢጣ አካባቢ የሚፈጠርን ጫና ይቀርፋል። ከሁሉም በላይ አስተማማኝ ሆነው ያገኘኋቸው እኔ ኪዊ ፍሩት ተልባ እና ከአመጋገብ ከፍራፍሬዎች አንጻር ኪዊ ፍሩትና ከእህልም አንጻር ተልባን፣ ከአመጋገብ አንጻር ደግሞ ወይም ዳይት አይነቶች ውስጥ የኬቶ ወይም ካርኒቮር ዳይት ነው። እነኚህ በጣም አስተማማኝ እንደሆኑ አይቻለሁ። በቂ ውሃና ፈሳሽ መውሰድም ጠቃሚ ነው። ሌላው በጣም ወሳኝ ነገር የመጸዳዳት ስሜት ሰገራ የመጣበት ሲመስለን ወዲያውኑ መጸዳዳት አለማቆየት። የመጸዳዳት ፍላጎት ሲኖረን ወዲያውኑ ወደ መጸዳጃ ቤት መሄድ አለብን። ሰገራን አፍኖ ማቆየት ሰገራው ውሃውን አጥቶ እንዲደርቅና በሚወጣበት ጊዜ ህመምና ጫና እንዲፈጠር ያደርጋል። ይሄ ደግሞ እዛ አካባቢ ያሉ የደም ስሮች እንዲለጠጡ ያደርጋል፣ እንዲቆስሉ ያደርጋል፣ እንዲደሙ ያደርጋል። ሄሞሮይድ ማለት ኪንታሮት ይሄው ነው። እና ሰገራ ስንወጣ ደግሞ አንዳንድ ጊዜ እንቸኩላለን። ለምሳሌ ቶሎ እንዲወጣልን እንፈልጋልና እንጫናለን፣ ጫና እንፈጥራለን። እሱ አስፈላጊ አይደለም። በራሱ ጊዜ እንዲወጣ እድል መስጠት ጠቃሚ ነው እና ጫና አለመፍጠር። ሌላው በመጸዳጃ ቤት ላይ ረጅም ጊዜ አለመቀመጥ። ይሄን ቀደም ብያለሁ። ይሄ ለማጠቃለል ነው። በመጸዳጃ ቤት ውስጥ ስልክ የመጠቀም ወይም መጽሐፍ የማንበብ ልምድ ካለን ይሄን ማቆም ጠቃሚ ነው። በመጸዳጃ ወንበር ቶይሌት ሲት ላይ ለረጅም ጊዜ መቀመጥ በፊንጢጣ ደም ስሮች ላይ የስበት ኃይል ጫና ይፈጥራል፣ ድርቀት ባይኖር እንኳን ማለት ነው። ሌላው ስድስተኛው ቋሚ የሆነ ዘውትር አካላዊ እንቅስቃሴ ማድረግ። በቀን ለ30 ደቂቃ ያህል ወይም ከዛ በላይ ከቻን በእግር መጓዝ፣ ዋና መዋኘት፣ ቀላል የተለያዩ ስፖርቶች መስራት በጣም ጠቃሚ ነው። አካላዊ እንቅስቃሴ የአንጀት እንቅስቃሴን ያፋጥናል፣ ሰገራ እንዳይቆይ ያደርጋል፣ እንዳይደርቅ ያደርጋል፣ የሆድ ድርቀትን ይከላከላል፣ እንዲሁም የሰውነትን ክብደት ለመቀነስም ይረዳል። ሰባተኛው ለረጅም ጊዜ ተቀምጦ ወይም ቆሞ አለመቆየት። ስራዎችን ስንሰራ ለረጅም ጊዜ መቀመጥን የሚጠይቅ ከሆነ በየ45 ደቂቃው ወይም በየሰዓቱ ተነስተን ለጥቂት ደቂቃዎች እንቅስቃሴ ማድረግ የግድ ነው፣ አስፈላጊ ነው። መራመድ ከ45 እስከ 1 ሰዓት ድረስ ከተቀመጥን ከዛ በኋላ ወዲያው ብድግ ብለን እንቅስቃሴ ማድረግ አለብን። መቀመጫችን ላይ ትራስ ወይም ለስላሳ ነገር መጠቀም የፊንጢጣ ጫናን ይቀንሳል። ለምሳሌ የምንቀመጥበት ወንበር ደረቅና ማይመች ከሆነም አንድ ችግር ነው። ስምንተኛ የሰውነት ክብደትን ማስተካከል። ከመጠን በላይ የሆነ የሰውነት ክብደት በሆድና በዳሌ አካባቢ ባሉ ደም ስሮች ላይ ተጨማሪ ጫና ይፈጥራል። ጤናማ የምግብ የተበላሸ አመጋገብ እና አካላዊ እንቅስቃሴ አለማድረግ ትክክለኛ ሰውነትን ክብደትን እንዳንጠብቅ ያደርገናል። ስለዚህ ጤናማ አመጋገብ እና በቂ የሆነ አካላዊ እንቅስቃሴ ማድረግ ትክክለኛ የሰውነት ክብደትን እንድንጠብቅ ያደርገናል። ስለዚህ እዛ ላይ መትጋት አለብን። እንግዲህ በመጨረሻ መቼ ነው ወደ ሐኪም ቤት መሄድ ያለብን? ይሄን ቀደም ብያለሁ። አሁን ለማጠቃለያ ነው። የሚከተሉት ምልክቶች ካጋጠመን በአስቸኳይ ወደ ሕክምና ባለሙያ ዘንድ መሄድ ይኖርብናል። በምንጸዳዳበት ጊዜ ከፍተኛ የደም መፍሰስ ካለ፣ ሰገራችን ላይ ደም ካየን፣ በፊንጢጣ አካባቢ ልንቋቋመው የማንችለው ህመም ከተከሰተ፣ የሰገራ ቀለም ወደ ጥቁርነት ከተቀየረ፣ በፊንጢጣ አካባቢ የሚወጣው እብጠት መጠኑ እየጨመረ እና ወደ ውስጥ የማይመለስ ከሆነ፣ እንግዲህ ሄሞሮይድ ወይም ኪንታሮት ሁለት አይነት ነው። ተደብቆ ውስጥ ኢንተርናል፣ ኤክስተርናል። ተደብቆ ማይታይ አለ፣ በኋላ ደግሞ ተለጥጦ የሚወጣ አለ። ያ የወጣው ራሱ ስንገፋው የሚመለስ አለ፣ ብንገፋው የማይመለስ አለ። ስለዚህ በፊንጢጣ አካባቢ የሚወጣው እብጠት መጠኑ እየጨመረና ወደ ውስጥ የማይመለስ ከሆነ አንዱ ሐኪም ቤት መሄድ ካለብን እንድንሄድ የሚያደርጉን አንዱ ይሄ ነው ማለት ነው። እንግዲህ ስለዚህ በዚህ ላይ ጨርሻለሁ። እስካሁን የተከታተላችሁ አመሰግናለሁ። ይህን ቪዲዮ ጠቃሚ መስሎ ከታያችሁ ለምትወዷቸው ሰዎች ሁሉ አጋሩ፣ ላይክ አድርጉ፣ ኮሜንት ጻፉልኝ። ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። ጆይን የሚለውን ተጭናችሁ አባል ያልሆናችሁ ሰዎች አባል ሁኑ፣ ቤተሰብ ሁኑ እና ቻናሉን ደግፉ። እስካሁን ስለተከታተላችሁ አመሰግናለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ፣ ደህና ሁኑ።